ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ለሰዓቱ ያልናቸውን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ደሹ በአምቦ ከተማ የጨፌ መዋለ ህጻናትና አንደኛ ደረጃ ከ1 እስከ 4 ትምህርት ቤት የተማሪዎች ቤተሰቦች ጋር የከተማይቱ ትምህርት ቢሮ ኃላፊዎችና የማህበሩ ኮሚቴዎች በተገኙበት ተወያይተዋል። የውይይቱን የመክፈቻ ንግግር ያደረጉት የተማሪዎች ቤተሰብ ህብረት ኮሚቴ ሰብሳቢ የሆኑት አቶ በቀለ ረጋሳ ለጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር አመራሮችና የተማሪ ቤተሰቦች የእንኳን ደህና መጣችሁ ንግግር መልእክት ካስተላለፉ በኋላ የጨፌ ትምህርት ቤት የመማርና ማስተማር ስራውን የጀመረው ገና አንደኛ አመቱ ቢሆንም በትምህርት ዘርፍ የተሻለ ዕውቀት ያላቸውን መምህራን በመቅጠር የትምህርት ጥራትን ጠብቆ እየሰራ የሚገኝ ሲሆን የተማሪዎች ቤተሰብም ለልጆቻቸው የተሻለ ክትትል በማድረግ በትምህርታቸው ውጤታማ እንዲሆኑ ማድረግ ይጠበቅባቸዋል ብለዋል። በመቀጠልም የትምህርት ቤቱን የአመቱን አጋማሽ የስራ አፈጻጸም ሪፖርት ያቀረቡት የትምህርት ቤቱ ዳይሬክተር መምህር ታና ገብሬ እንደተናገሩት በእቅዳችን መሰረት ብዙ ስራዎችን ሰርተናል። ነገር ግን በትምህርት ጥራትም ሆነ በሌሎች ስራዎቻችን ላይ የተሻለ አፈጻጸም ለማሳየት እንሰራለን። ለዚህ ግን የተማሪዎቻችን ቤተሰብ ጨምሮ ሁሉም የሚመለከተው አካል ድጋፍ ሊያደርግልን ይገባል ብለዋል። በውይይቱ ላይ የተገኙ የተማሪ ቤተሰቦች ልጆቻችን በጨፌ ትምህርት ቤት መማር ከጀመሩ በኋላ በስነ ምግባር እንዲሁም መጻፍና ማንበብን ጨምሮ የተሻለ የአእምሮ ብስለት አይተንባቸዋል በማለት ሐሳባቸውን የሰጡ ሲሆን እኛ እንደ ወላጅ በማንኛውም መንገድ ድጋፋችንን እናደርጋለን። ትምህርት ቤቱ ግን በትምህርት ጥራት ላይ በትኩረት ሊሰራ ይገባል ብለዋል። ትምህርት ቤት የነገ ሀገር ተረካቢ ትውልድ የሚታነጽበት በመሆኑ ተማሪዎችን በስነ ምግባርና በጠነከረ ስነ ልቦና መቅረጽ ይገባል ያሉት ደግሞ የአምቦ ከተማ የትምህርት ኢንስፔክሽን ባለሙያ አቶ ነጋሽ ሁንዴ እኛ እንደ ተቋም የጨፌ ትምህርት ቤት አመት ባልሞላ ጊዜ ውስጥ ከነባር ትምህርት ቤቶች ተሽለው በመገኘታቸው እናደንቃለን። እንደ ትምህርት ቢሮ አስፈላጊውን ድጋፍ እናደርጋለን። የሚመለከተው አካልም አስፈላጊውን ድጋፍና ክትትል እንዲያደርግ ጥሪ እናቀርባለን ብለዋል። ትምህርት ማንበብና መጻፍ ብቻ ሳይሆን የአስተሳሰብ ለውጥ ማምጣት እንዲሁም የአእምሮ ብስለትን ማምጣት ነው ያሉት የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ቦርድ ጸሐፊ አቶ ከና ዴሬሳ በበኩላቸው ልጆች አብዛኛውን ጊዜያቸውን የሚያሳልፉበት በማህበረሰብ ውስጥ ስለሆነ ጥሩ ስነ ምግባር እንዲኖራቸው በመምከር የድርሻቸውን ሊወጡ ይገባል ብለዋል። የአንዲት ሀገር ውድቀት እንዲሁም የእድገት ምንጭና መሰረት ትምህርት ቤት ነውና ህፃናት በሳል አእምሮ እንዲኖራቸው ለማድረግ የጨፌ ህብረት ስራ ማህበር ትምህርት ቤቶችን በማስፋፋት የትምህርት ጥራትን ጠብቆ ተማሪዎች እንዲማሩ በማድረግ እየሰራ ይገኛል ያሉት ደግሞ የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር መስራችና ፕሬዝዳንት አቶ ሰኚ ደሹ ወላጆች ልጆቻቸው መልካም ስነ ምግባር እንዲኖራቸው ቤት ውስጥ ክትትል ሊያደርጉ ይገባል ብለዋል። በተጨማሪም ሁሉም የሚመለከታቸው አካላት ለትምህርት ቤቱ ማስፋፊያ ዓላማ ስኬት አስፈላጊውን ድጋፍና ትብብር እንዲያደርጉ ጥሪ አቅርበዋል። በኢትዮጵያ የዲጂታል ዘመንን ታሳቢ ያደረገ መሰረተ ልማቶችና ተቋማትን በመገንባት ረገድ አበረታች ስራዎች መከናወናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዲጂታል ኢትዮጵያ የ2025 ትግበራ ጠቅላይ ሚኒስትር ዶክተር አብይ አህመድ የክልል ርዕሳነ መስተዳድሮችና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተገምግመዋል። ጠቅላይ ሚኒስትሩ ኢትዮጵያ የዲጂታል አብዮትን ለማሳካት እያከናወነች ያለውን ትግበራ የስትራቴጂ አስፈላጊነት ትግበራና እየተመዘገበ ያሉ ለውጦችን ዘርዝረዋል። ከዚህም ውስጥ የዲጂታል ኢትዮጵያ ስትራቴጂ አንዱ መሆኑን ጠቅሰው ስትራቴጂው ከሰጣቸው ትኩረቶች አንዱ አካታችነት መሆኑን አብራርተዋል። በዚህም የግሉ ዘርፍ የሚሳተፍበት ምቹ ሁኔታ ማመቻቸትና የፈጠራ ባለሙያዎች እንዲበራከቱ በትኩረት መስራቱን ገልጸዋል። መንግስት ወጣቶች ቴክኖሎጂ ለገቢ ምንጭነት እንዲያውሉት ምቹ ሁኔታ መፍጠሩንም እንዲሁ በተጨማሪም በኢትዮጵያ የሚፈለገውን እድገትና ለውጥ ለማምጣት ዲጂታል ምጣኔ ሀብት ዋነኛ ምሰሶና ስትራቴጂ ሆኖ መቀየሱን አብራርተዋል። ለዚህ ደግሞ ከዲጂታል ዘመን ጋር አብሮ መሄድ የሚያስችሉ የኃይል የዳታ የዲጂታል መታወቂያና ሌሎች አስቻይ ሁኔታዎች በህግ በስትራቴጂና በተቋማት መሰረት እያያያዙ መሆኑን አስረድተዋል። የዲጂታል ዘመን እያደገ ሲሄድ በተቋማት ላይ የሚሰነዘረው የሳይበር ጥቃቶችም እየጨመሩ እንደሚመጡ ገልጸው ከዚህ ጋር አብሮ የሚሄድ ስራ እየተከናወነ ይገኛል ብለዋል። ለዚህም የኢንፎርሜሽን መረብ ደህንነት አስተዳደር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ሌሎች ጠንካራ ተቋማት እየተፈጠሩ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ለሰው ሰራሽ አስተውሎት ተወዳዳሪ እንድትሆንም ለቀጣዩ ትውልድ መሰረት የሚሆኑ ስራዎች እየተከናወኑ መሆኑንም ገልጸዋል። በቀሪዎቹ ዘመናት ዲጂታል ኢትዮጵያን እውን ለማድረግ የተጀመሩ ስራዎችን ተጠናክረው መቀጠል እንዳለባቸው አስገንዝበዋል።
በኢትዮጵያ 2016 ባጀት ዓመት 8 ወራት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ 932 ሚሊዮን ብር የሚጠጋ ገቢ መሰባሰቡን የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። ለግድቡ ግንባታ የመሰረት ድንጋይ ከተጣለ ጊዜ አንስቶ በአጠቃላይ ከ19 ቢሊዮን ብር በላይ ገቢ መሰብሰቡንም ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ጽህፈት ቤት የህዝብ ግንኙነትና የሚዲያ ኮሙኒኬሽን ዳይሬክተር አቶ ኃይሉ አብርሃም እንደገለጹት በተያዘው በጀት ዓመት ለግድቡ ግንባታ 2 ቢሊዮን ብር በላይ ገቢ ለመሰባሰብ ታቅዶ እየተሰራ ነው ብለዋል። በበጀት ዓመቱ 8 ወራት 931 ሚሊዮን 984102 ብር ገቢ መሰባሰቡንም ጠቁመዋል። ከዚህ ውስጥ ከ767 ሚሊዮን ብር በላይ የሚሆነው በቦንድ ሽያጭና ስጦታ እንዲሁም ከ4.6 ሚሊዮን ብር በላይ ከዲያስፖራው ድጋፍ መገኘቱን አመልክተዋል። 8100 አጭር የጽሁፍ መልእክትና የኢትዮጵያ ነጻ አካውንት በሚል ስያሜ ባለው የገቢ ማሰባሰቢያ አማራጮችም ለህዳሴ ግድቡ ግንባታ ገቢ መሰባሰቡን አመልክተዋል። የታላቁ ህዳሴ ግድብ ግንባታ መሰረተ ድንጋይ ከተጣለበት ጊዜ አንስቶ እስካሁን ድረስ ከ19 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ነው የጠቆሙት። የህዳሴ ግድቡ በኢትዮጵያውያን አቅም ብቻ እየተገነባ ያለ ትልቅ አገራዊ ፕሮጀክት ነውም ብለዋል። የግድቡ ግንባታ መሰረተ ድንጋይ የተጣለበት 13ኛ ዓመት በህብረት ችለናል በሚል መሪ ሐሳብ በተለያዩ መርሃ ግብሮች በመከበር ላይ እንደሆነም ነው ዳይሬክተሩ የገለጹት። ኢትዮጵያውያን የግድቡ ግንባታ እስኪጠናቀቅ እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መሰረተ ድንጋይ መጋቢት 24 ቀን 2023 ዓ.ም መጣሉም ይታወቃል። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ለሰዓቱ ያልናቸው ዜናዎች ይህንን ይመስሉ ነበር። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ